እዚህ ቦታ ላይ ሆናችሁ የማትረሱት ገጠመኝ? ግቢ ውስጥ አንድ ዶርም ውስጥ በ7 ነው 8 ሰው ሆነ ነው የምንኖር። ከዛ ግማሹ ሺፍት ተቃራኒ ነው የሚሰራ። እኔ የቀን ነበር። የናይ ሰራተኛ 6 ሰዓት እራት ይመጣል። እኔ ተኝቼ ነው አለው። ከዛ ሰዓትን በፊት በኢትዮጵያ ነው የምጠቀም፣ አውሮፓ ሞልቼ ነው ነበር። 6 ሰዓት ሲመጡ 12 ሰዓት ይላል። ደንግጬ ሲነሳ 12 ሰዓት ይላል። ከዛ ስራ ሰዓት ገብቶ ደርሷል ብዬ ደነገጥኩና ተነስቼ ዳቦ ልግዛ ብዬ ወጥቼ ምን ቤት ሄድኩ። እዛ ደርሼ ምን ቤቱም ዝግ ነው፣ ሰውም ጭልል ብለዋል። የሆነ ሰራተኛ የተወሰነ ሰራተኛ ለራት የመጡ ብቻ ውጭ ላይ ቆሞ ያወራሉ። ምንድነው ብዬ ሰዓት አውጪ ሲያይ ያው ገና 6 ሰዓት ነው። እኔ ችግር ነው ተዋወቅነው። ለየት ይላል ትንሽ። መጽሐፍት መደብር ነው የተዋወቅነው። እዚህ ሳይሆን እዛ ሀገር ቤት አሶሳ ነው። አሶሳ። እሺ። ተዋወቅን። መጽሐፍት መደብር ነው። ልገዛ መጣ። ሻጩ ጋር እኔ ጓደኛ ነኝ። ልገዛ ስትመላለስ እዛ ተገናኘን። ስልክ ተቀባበልን፣ አወራን። ያው በጓደኝነት አንድ 4 አመት ቆየን። እዚህ ብቻዬን ጥዬ እዛ አልቀመጥም ብላ እዚህ መጣች አብራኝ። ይሄ ነው የሚመስለኝ። በትዳር ደግሞ 8 ወር 8 ወር ያው አመታችን ጥር ላይ። አይ ደስ ይላል በጣም።